አንድ ኤግዛምፕል ለማንሳት በአንድ ወቅት የአሜሪካን ፕሬዝዳንት የነበረውን ኬኔዲ ሁላችሁም ታውቃላችሁ። ሊደርስ ቪዥነሪ ይሉታል። በሆነ ጊዜ ራሻ ከአሜሪካ ቀድማ የኑክሌር ጥናት ጀምራ ነበር። ይሄ ጥናት ሰክሰስፉል የመሆኑ አዝማሚያ ሲያሳይ ኬኔዲ ያመዋል። ታላቁ አሜሪካ የታላቁ ሀገር መሪ በመቀደሙ ያዝናል እና ወደ ናሳ ይሄዳልና ይሄና የሰበሰባቸው እና እዛ ያሉ ሰዎች we have to put a man on the moon and bring him back safely ይላቸዋል። ሲላቸው በቀላሉ ነበር ያላቸው። ሰው ወደ ጨረቃ ልከን መልሰን ደግሞ ወደ ምድር እናመጣዋለን አላቸው። እዛ ያሉ ምሁራን ሙያተኞች ሰው ወደ ጨረቃ መላክ ቀላል ስራ መልቲ ዲሲፕሊን የሚጠይቅ አስቸጋሪ ስራ በቀላሉ ሰው ልኮ ማምጣት አይቻልም ይላል። ነው ይቻላል። ታላቅ ሀገር ታላቅ መንግስት ያደርጋል የሚል ቪዥን ሰነቀ። እንግዲህ ሰው ወደዛ መላክ ቢያንስ 5-6 ጥልቅ ሙያ ይጠይቃል። ነው እንዳይባል መሪ ነው እንዳይፈጸም የሚቻል ነገር ኤንዌይ ፕሮጀክት እያጠና አሜሪካ ይህም ታድመን ያለው ይህ ዲኬት ከማለት በፊት ያለች ጊዜ ማስቀምጧል እና ናሳዎች ፕሮጀክት ይፈርሱና ስራ ይጀምራሉ። ከጀምሮ በኋላ በየጊዜው ፕሌን ይመላለሳል ወደዛ ስፍራ። በአንድ ወቅት ሲሄድ አንድ ሰው ስርዓት እያሰዳ ያገኘው። ስርዓት እያሰዳ ሲያገኘው ምን እያደረግክ ነው ያለው ይለዋል። I'm helping to put a man on the moon ብሎ ይመስለታል። እያጸዳው ነው አለ። ወደ ማርስ አሜሪካ የምትልከውን ሰው ለማሳካት እያገዝኩ ነው የሚል መልስ መለሰለት። ይህ በጣም አስተማሪ መልስ ነው። እዚህ ሀገር ውስጥ ሰው ተምሮ ስልጣን ሲይዝ ወይም ዲግሪ ሲይዝ ከሱ በታች ያሉ ሰዎች ለሱ ራዕይ ስኬት እያገለገሉ መሆናቸውን አያስቡም። ኢንሳ እንደዛ አይነት አስተሳሰብ እንዲሰበር ይፈልጋል። ኢንሳ ውስጥ ያለ ጸሐፊ፣ ሾፌር፣ ስራ ሰራተኛ፣ ጠባቂ ሁሉም ልክ እንደ ኢንጂነሩ ለእኛ ራዕይ ስኬት ሮል አላቸው። ለእኛ ራዕይ ውድቀትም እንዲሁ ፓወር አላቸው።